እንኳን ራሳችሁን ከዚህ ምድር አሰናብታችሁ ፈጣሪ እንኳን ጊዜያችሁን ጠብቆ ሲጠራችሁ ይሄ ነው ሀፕን የሚያደርገው። የመጀመሪያው 24 ሰዓት የሰማ ላልሰማው አሰማ በሚለው ህግ መሰረት ሁሉም ተደዋውሎ እንትና እኮ ሞተ፣ እንትና እኮ አረፈ፣ እንትና እኮ እንደዚህ ሆነ ተባብሎ የሚደዋወልበት ነው። ጨዋታው የሚቀየረው ከቀብር ሰዓት በኋላ ተቀብራችሁ መሬት ግብአታችሁ ከተፈጸመ በኋላ ምሳ ይበላል ምናምን ይበላል። ተገናኝቶ የማያውቅ ቤተሰብና ዘመድ መሰባሰቢያ ሰበብ ነው የምትሆኑት። ስንት መንገድ አቋርጦ ምናምን ይመጣና ስራ እንዴት ነው የሚባባሉት። ምን ላይ ገባ አሁን እንትን እኮ ነው የምሰራው። ኧረ ተው እኔ እኮ እዚህ ስራ ላይ ገብቻለሁ። ስልክ እንቀያየራ፣ ኦኬ እንደዋወላለን። ተዘጋ ያንተ ቻፕተር እዛ ጋር። ዱነጉ ማታ ካርታ አለብኝ ዛሬ ጨቅ አድርጌ ልቃምና ማታ ፒናታዬን በሃይላንድ ይዤ ካርታ የምጨፋጨፍበት አለብኝ ብሎ ቀጠሮ ያስይዝልሃል። ሌላኛው ፓርት ዱነግ ደግሞ ማታ ሰበራ አለ እንትና ጋር ድንኳን አለ እኮ እንሄዳለን ምን ይባባላል። እዛ ጋር አለቀ። ከዛስ ዘመድ አዝማድስ እዚህ ለቀሩት እናንተን አጥተው ከልብ ለሚጎዱት ቤተሰቦች ደግሞ ይመጡና የምትፈልጉት ነገር ካለ እንደው በቃ ምንም ነገር ስሜት ቢሰማችሁ ደውሉልኝ፣ እኔ ያለው ወገን እኔ ነኝ እና ለመቼ ነው ምናምን ብለው ይሰክሳሉ። ከሳልስት በኋላ ስልክ ያነሱ ህይወት ይቀጥላል። በቃ ተረሳችሁ። እንኳን ራሳችሁን ሸኝታችሁ ማለት ነው እግዚአብሔር ወስዷችሁ ተረሳችሁ። አለቀ በቃ። የከፋው ይክፋ፣ የመጣው ይምጣ። ተጋፈጡ። ማርያምን ውርደትም ቅሌትም አንድ ሰሞናት የራቁት ቪዲዮ ተያዘብሽ። የኢትዮጵያ ሕዝብ 100 ምናምን ሚሊዮን በጸሎት አይደለም የገባው የኔ እናት። ሁሉም ተዳርቶ ምንም ያንቺ የተለየ ነገር የለውም። እንደውም የተለየ የሚሆነው ሶስተኛ ጡት ቢኖርሽ ትንሽ መነጋገር ያልተወኝ ትችያለሽ። ሌላ ምንም ከማንም የተለየ ነገር አላረግሽ። ወንድ ሆይ አንተም ከተያዘብህ ወይ መምቻ እኛ ከሴዶ ግሩፖች መሃል ነው ኦር ደግሞ ሶስተኛ እግር አላቸው ተብሎ መመዝገብ ካለባቸው ሰዎች መሃል ነው የምትሆኑ። ሌላ ምንም የተለየ ነገር የለውም። ቀለል አርጋችሁት ነው። ይሄን ያለም አትኮፈሱ፣ ይሄን ያለም ራሳችሁን አጣሉ። ህይወት ይቀጥላል። በቃ እመብርሃንን እቺ ቀን አልፋ ነገ ላይ ስደርስ ማለት ነው ለዚህ ነበር ትላል። አረላሽ ሼም ነው ምናምን እመብርሃንን በራሱ ጊዜ እንኳን ጊዜያችሁ ደርሷል ልውሰዳችሁ ሲላችሁ እምቢ እኔ ትንሽ ቆያለሁ ፈሪ ሙት እያልክ መከራከር ነው ያለብህ። እሺ አትሸወድ። መኖር ደጉ አባቴ ኖራ አቃጥላችሁ ሞተ ምን ማዳበሪያ ነው። አቤቱ ጌታዬ ማዳበሪያ ከመሆናችሁ በፊት ረጅም እድሜና ጤና ይስጣችሁ። አሜን። የኔ ልጅ ሊዱ በቪዲዮ ግቢ። በቪዲዮ አኩርፈሽ ነው እናትሽ አለችኝ። ልደትሽን ስቀር አኩርፈሻል በጣም። ሹፌር አባት ሲሆን ናሲሩት ይውጣ እንጂ ሲፈልግ አይመጣም። ሹፌር አባት ሲሆን የልጁን ምርቃት ስልኩ ዝግ የሆነው ጅቡቲ በረሃ ጎማ ተኝቶበት እየቀየረ ነው። ሹፌር አባት ሲሆን ይወጣል በቋጥኝ ይተኛል ተራራ ጨለማን ይደፍራል ቤቱን ሊያበራ። ሹፌር አባት ሲሆን የእናቱን ሐዘን የአባቱን መርዶ በድንገት ቢሰማ እያለቀሰ ነው የሚቀይረው ጎማ። ይዘውራል መሪ እያነባ በጣም። ሹፌር አባት ሲሆን ናሲሩት ይውጣ እንጂ ሲፈልግ አይመጣም። የኔ አበባ ቀንሽ ላይ ጎድዬ በጣም አኩርፈሻል። ይሄንን ወቂ ከርታታው አባትሽ በጣም ይወድሻል። አንዴ ድምጽሽን አሰሚኝ የኔ አበባ አንዴ ብቻ አባዬ በይ። ዛሬ ሰራተኛ የሚፈልግ የለም እንዴ? ሰራተኛ ፈልጋቸው ነው? የምን ሰራተኛ? አይ ለሳኝ ግንበኛ የቀን ሰራተኛ ከፈለጋቸው አለው ብዬ ነው። አይ ሰው እየጠበቅን ነው። እሺ እንዴ እቺ ልጅ በትምህርት ሰዓት ወዴት እየሄደች ነው?
የኔ ልጅ ዛሬ ፈተና አለሽ አይደል እንዴ? ወይስ ቀረ? ኧረ አልቀረም አባ። ታዲያ ፈተና ትተሽ ወዴት ነው ልጄ? አባ ወደ ትምህርት ቤት እየሄድኩ ፔሬድ ይመጣ። ሙዲስ ደግሞ የለኝም። ታዲያ ግዛልኝ አትይም ልጄ? ቀድመሽ አትናገርም? አይ በይኔ እኔ አባትሽ እያለሁ ልጄ። እንካ ሞዴል ስጠኝ። ኧረ 200 ቀኑን ሙሉ ፀሐይ ሲመታ ውሎ ካገኘ 300 ካጣ ደግሞ ባዶውን ለሚገባ የቀን ሰራ ለሚሰራ አባት በወር 6000 ብር እየተከፈላት ጽዳት ለምትሰራ አንዲት እናት ይህ 200 ብር የ200 ሺህ ብር ያህል በጣም ሩቅ ነው። እኛ እንደ ባርኮት አድቨርታይዚንግ ልናደርገው ያሰብናቸው ነገሮች አሉ። ነገር ግን ለምን ተጋግዘን አናደርገው? ለምሳሌ በዚህ ሰዓት በተለይ ደግሞ የመንግስት ትምህርት ቤት ተማሪዎች ላይ የተለየ ትኩረት ልናደርግ ይገባል። ማስታወቂያ እንዲሰራላችሁ የምትፈልጉ ድርጅቶች በርከት ያሉ ሞዴሶችን ይዛችሁ ለኛ ለባርኮት አድቨርታይዚንግ አቅርቡልን። እኛ ደግሞ በእናንተ ስም የእናንተን ምርትና አገልግሎት በዛው ያስተዋወቀን በስማችሁ ስጦታ እንሰጥላችኋለን። በአንድ ድንጋይ ሁለት ወፍ ማለት ያያደል ያራዳ ልጆች። በዚህ የቴሌግራም አድራሻ አሁኑን መልእክት አስቀምጡልን። እናንተ ደግሞ ሼር አድርጉ ቪዲዮውን።